ሜላት ነብዩ በፊት ብዙም አትመቸኝም ነበር። አሁን ግን ስከታተላት ወደድኳት። በፊት በጣም ይጠሏት የነበሩት ሁሉ አሁን እጅግ በጣም እንዲወዷት ያደረጋቸው በአርቲስቷ ቤት የተገኘው ተአምር ምንድነው? በሶስተኛት ወይ በስላሴኛት ወይ በስላሴኛ ማለት ነው ታስቦ ነው ያደርግልኝና በእውነት እና እግዚአብሔርን ያጣላል። ከእኛ ወገን ያልሆኑ ከእኛ ወጥተዋል። ከእኛ ወገንስ ቢሆኑ ኖሮ አብረውን በኖሩ ነበር። ብዙ ጊዜ ፎቶ እየለጠፈ ዲያቆን ነኝ እያለ ሲያጭበረብረን የነበረው ግለሰብ በመጨረሻም ከኦርቶዶክስ ጋር በይፋ ተለያይቷል። ስለዚህ ሰው አንዳንድ ነገሮችን ዛሬ እናነሳለን። በሌላ በኩል ወጣቶች ታላቅ ኦርቶዶክሳዊ ማዕበል እያስነሱ ይገኛል። ይህንንም ማን ያዘዋል? እሸቱ ይመራዋል። በጭፈራ፣ በመጠጥ፣ በሲጋራ፣ በዳንስ፣ በፊልም የፈለከውን ሰላም ካላገኘ ለምን በቅዳሴ አትሞክረውም ብሮ? ይህ ወጣቶች የጀመሩት ኦርቶዶክሳዊ ማዕበል ምንድነው የሚለው በዛሬው ቪዲዮ በደንብ እንመለከታለን። እስከ ፍጻሜ ድረስ በጥሞና በትዕግስት እንድትከታተሉ ጋብዛችኋለሁ። ክቡራን ቤተሰቦቼ በተለይም በዛሬው ቪዲዮ አርቲስት ሜላት ነብዩ ቤት የተገኘውን ነገር በጣም ብዙዎች እየተቀባበሉት ይገኛሉ። እሱንም በደንብ እንመለከታለን። እስከ ፍጻሜ ድረስ ተከታተሉ። ይህ ኦርቶዶክስ ቲዩብ የኦርቶዶክሳውያን የተዋህዶ ልጆች ሁሉ ቤት ነው። እኔ ዲያቆን ኃይለ ሚካኤል ነኝ። ለዚህ ቻናል አዲስ ከሆናችሁ ዛሬውኑ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እጠይቃችኋለሁ። ብዙ የምታተርፉበት ቻናል ነው። በእውነት ከዚህ በፊት የተሰሩ ስራዎችን ቪዲዮዎችን ገብታችሁ ማየት ትችላላችሁ። ብዙ ነገር የምታተርፉበት ቻናል ነው። ዛሬውኑ ተቀላቀሉ፣ ሰብስክራይብ አድርጉ። ቪዲዮም ብዙ ሰዎች ጋር እንዲደርስ ላይክ ማድረጋችሁ እንዳይረሳ። የቀድሞ ቤተሰቦቼ ሁሌም እንዳስለመዳችሁት ቪዲዮን ላይክ አድርጉ። እንዲሁም በውጭ ሀገር ያላችሁ ቤተሰቦቼ ይህንን ቻናል ሰፖርት ማድረግ ትችላላችሁ። ቴንክስ የሚል በተን አለ። እሱን የተጫናችሁ ሰፖርት ማድረግ ትችላላችሁ። ቀጥታ ወደ ዛሬው ቪዲዮ እንግባ። የሚያገለግሉ መላእክት ከአድያመ ኢትዮጵያ ይውጣ ስብሐት ወደ አርያም ምስጋና ይብዛ በሰማይ በምድሪቱም ይሁን ሰላም። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራን የተከበራችሁ ቤተሰቦቼ ሁላችሁም በያላችሁበት እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ቸሩ መድኃኔዓለም ክብርና ምስጋና ለእርሱ ይሁን። ድንግል እመቤታችን ክብርና ምስጋና ይድረሳት። እኔ እጅግ በጣም ደህና ነኝ። ቤተሰቦቼ ቀጥታ ወደ ዛሬው ቪዲዮ ከማለፋችን በፊት አንድ ነገር ለማሳሰብ ነው። እንደምታውቁት ሁላችሁም ኦርቶዶክስ ቲዩብ ከዚህ ቻናል ውጪ ሌላ ቻናል የለንም። እናም ከናንተ ጋር ሞር በደንብ እንድንገናኝ ሰከንድ ቻናል ሁለተኛ ቻናል ከፍተናል። ቤተ ማርያም በተሰኘው ቻናል ከዚህ ከኦርቶዶክስ ቲዩብ የበለጠ ስራዎችን ድንቅ የሆኑ ስራዎችን የምንባረክበት ትልቅ ትምህርትን የምናገኝበት ልዩ የሆነ ስራ ሁሉም ነገር አልቋል። እናም እስከዛ ድረስ እናንተ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። የቻናሉን ሊንክ የመጀመሪያው የኮሜንት ሴክሽን አለ። እዛ ላይ ገባችሁ ሰብስክራይብ እያደረጋችሁ እንድትጠብቁ ጠይቃችኋለሁ። ክቡራን ቤተሰቦቼ በእውነት ከዚህ ቪዲዮ በኋላ 1000 ገብቶ ማየት ፈልጋለሁ። ሁላችሁም እየገባችሁ ሰብስክራይብ እንድታደርጉ እጠይቃችኋለሁ። ስለምታደርጉት ነገር ሁሉ በጣም አመሰግናችኋለሁ። ቀጥታ ወደ ቪዲዮቹ እንግባ።
ቤተክርስቲያን አጠገብ ሄዶ አይ መናፍቃን ከዚህ ሁሉ እኮ ተጠምቀህ ብትገባ እኮ በቃ እንደ ልብህ መዘመር ትችላለህ። እግዚአብሔር እዛ ቸርች ውስጥ እግዚአብሔር እንደማይገኝ ያውቀው የቤተ ክርስቲያን በር ላይ ሆኖ ማን ብዬ እግዚአብሔር ይገርም አይገባም። አራ አይገባም። ተጠምቆ ይግባ። መኪና እንዳይበላ ጠንቀቅ እያልክ ደግሞ ይሁንላት ትከራከራለህ። ባግራውንድ ለማስገባት እግዚአብሔር ይንቀለቀላል። በዚህ ልክ በቃ እቺ ቤተ ክርስቲያን የእግዚአብሔር ቤት መሆኗን እያያችሁ ነው። አሁን በእልህ ነው። አሁን እሱ በቃ እንደው ያናድርኳቸው መስሎት ብሎ ነው ቤተ ክርስቲያን በር ላይ የተቀረጸው። ግን ትክክለኛውን የእግዚአብሔርን ቤት አውቀህ ስለመጣ ደስ ብሎናል። እዛ ቸርች ውስጥ እንደሌለ ስላወቅ ደስ ብሎናል። መዝሙሮቻችንን ማለት ቤተ ክርስቲያናችንን ማለት በዚህ መንገድ መጣው ደግሞ እኛ ነው ሰርቆ አንድ ኦርቶዶክስ እስኪ እንደው የፕሮቴስታንትን የሆነ ነገር ሲወስድ ወይ ደግሞ የፕሮቴስታንት ቸርች ጋር ሄዶ ሲቀረጽ ይችላል። ፎቶ ራሱ እንደዛው እግዚአብሔር ሲጀመር የሚነሳ ነገር ነው። ባዶ አዳራሽ የብሬን ነው ተው ነረባካችሁ ተው ራሳችሁ ትላችሁ ትለሉ። ይሄ የኛ የጸሎት የምስጋና የቃል እግዚአብሔር ቤት መዝሙር ሰርቃችሁ ንዋያተ ቅድሳት ጸድቃችሁ መቋሚያው ጽላጽሉ ከበሮ አልባሳት አሁን ደግሞ ቤተክርስቲያን በር ላይ እየመጣ በጣም ባይዚ ሆነ። እኔ በቃ ራሳችሁን መቻል አትችሉም ነው። በነገራችን ላይ ብሬ ዕውቀት ያለው ፕሮቴስታንት በጣም ዕውቀት ያለው ፕሮቴስታንት ለዚህ ቤተክርስቲያን ከበራል። ግን እነዚህ ጀማሪ በቃ የእልህ የመዝለል ነው እንጂ እንደው ባካችሁ ራሳችሁን ቻሉልን። እኛ አንደርስባችሁም፣ አትድረሱብን። በቃ እንዴ አይ ስርዓት ያላችሁን አይመለከትም። ስርዓት ያላችሁን አይመለከትም። አክብራችሁ እንደዚህ አክብራናችሁ ምን ኖረው አይመለከትም አሉ ገና ብልብ። እንግዲህ የራስ የሌለው ሰው ምንም ማድረግ አይቻልም። ሌላው ላይ መንጠልጠል ነው ስራው። በኩራጃ በእውነት የሚደርሳቸው በጣም ብዙ ነገሮችን ልናነሳ እንችላለን። ያሬዳዊ ወረቦችን እየወሰዱ መቋሚያውን ጸናጽኑን አያያዙን ራሱ ሳይችሉ ከበሮን አመሳቱን ሳይችሉ ዝም ብሎ ሲያግበሰብሱ እያየን ነው። እግዚአብሔር ልቦና ይስጣቸው። ያው የራሳቸው ነገር ስለሌለ ካልኮረጁ መኖር አይችሉም። መዓት ሰው ሊያስቀድስ ይቆማል፣ ሊቀድስ አይቆምም። ሊያስቀድስ ይቆምና የሚቀድስ ሁሌም የሆነ 5 ሰው አለ እዛ ጋር። የቀረው ሰው ግን ቀዳሽ ነኝ ብሎ አያምንም። አስቀዳሽ ነኝ ብሎ ነው የሚቀበለው። ቀዳሽ ነኝ ብሎ አያምንም። ምን ወዴት ነው የምትሄደው? ላስቀድስ። የልሳነ ግዕዝን በኦንላይን መማር የምትፈልጉ ሰዎች በ0912 91 57 69 ደውላችሁ በመመዝገብ መማር የምትችሉ መሆኑን አሳውቃለሁ። እንግዲህ ከላይ የሰማችሁት ሰውዬ በፕሮቴስታንት ቤተ እምነት ውስጥ ፓስተር ይመስለኛል። እኔ ባጭሩም ጥያቄ መጠየቅ ፈልገው ወደ ፕሮቴስታንት ወደ ራስ ቸርች የሚመጡ ሰዎች በሙሉ ሊሰብኩ ነው ወይ የሚመጡ? ሁሉም የየራሱ ሱታፊ ያለው የየራሱ ድርሻ አለው። ዲያቆኑ የራሱ ስራ አለው፣ ካህኑ የራሱ ስራ አለው፣ ምእመናንም እንደዛው በየተዋረድ አገልግሎትና ሱታፊ ያለን። ግን የቅዳሴ መጽሐፋችንን ላሳይ እስቲ። ያው መቼም ከመጠየቅ ዝም ብሎ ገምተህ ከዛ በኋላ የመሰለህን ታወራና ቤተክርስቲያን እንዲተላለች ከማለት በጠይቀን ጥሩ ነበረ። ግን ቅዳሴያችን ምን ይላል የሚለው ነው። ቅዳሴ እንግዲህ የመጀመሪያው ስርዓት አሃዱ አብ ቅዱስ ብሎ ካህኑ ሲል እስቲ መጽሐፉን ነው። እዚህ መጽሐፍ ላይ እንደምትመለከቱት እንግዲህ ይካ ብሎ አሃዱ አብ ቅዱስ ይላል። ይካ ማለት ይበል ካህን ማለት ነው። ካህኑ ይበል እንዲበል ይላል መጽሐፉ። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ በል ብሎ ለካህኑ ያዟል። ከዛ ከታች ደግሞ ምን ይላል? ይህ ይላል። ይበል ህዝብ፣ ህዝቦች ደግሞ ምእመናን፣ በአጠቃላይ ደግሞ ሌላው ከካህኑ ውጭ ያሉት ምእመናን ደግሞ ምን ይበሉ ይላል ማለት ነው። እንዲህ ይበሉ ብሎ ደግሞ ምእመናን የሚሉትንም እንዲያስቀምጡታልና እንደው የአምስቱ ብቻ የሚፈጽሙት፣ አምስቱ ብቻ የሚያዜሙት፣ አምስቱ ብቻ የሚሳተፉበትና የአምስቱ ሱታፌ ብቻ ባታስመስለው ጥሩ ነበር። ግን ሰው ያለውን ነው የሚሰጠው በእውቀት ልክ ስለሆነ ማለት ነው። እግዚአብሔር ይስጥልን ወንድማችን። እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ መናፍቃን በየጊዜው ጥያቄ ያነሳሉ። እኛም እግር በእግር የተከታተልን መልስ መስጠት ስላለብን መልስ ይሰጣል ማለት ነው። እስቲ ቀጥሎ ሰሞኑን ያዙኝ ልቀቁኝ ያለ አንድ ሰው አለ። እስቲ እሱን እንመልከት። ጋር ስላለን አይደለም፣ ከብረት በላይ ነው ኢየሱስ። እኔ ዘመናችሁ ሙሉ ስትደበሩ ኑሮ ኢየሱስ ብሏል ብላችሁ የምትደበሩ ሰዎች፣ የጴንጤ መዝሙር ይሰማል ብላችሁ የምትናደዱ ሰዎች በጣም አዝናለሁ። እኔ ከመስማት ወደ ኋላ አልልም። ከዚህ በኋላ ደግሞ የምሰማውም የጴንጤም ነው የሚሆነው። ምናልባት ደግሞ
የዘላለም ሕይወት የምናገኝበት መንገድ ላይ ነን። ምንም ነው የማይመስለኝ። እጄን አነሳው፣ ተንበረከኩ ለዚህ ጌታ በይፋ ኢየሱስ ክብር ለጌታ ይሁን። ተቀበልኩ። ክቡራን ቤተሰቦቼ እንግዲህ ያው መጨረሻው ይህ ሆኗል። ዲያቆን ነኝ ያለ ሲያጭበረብረን የነበረው ሰው ከዚህ በፊትም አንድ ሁለት ቪዲዮዎችን እሱን ርዕስ አድርጌ ሰርቼ ነበር። እናም አብዛኞቻችሁ በእውነት እንዴት ይሄን ሰው ርዕስ አድርገህ ታቀርባለህ ዲያቆን፣ ይሄ ለርዕስነት ራሱ የሚመጥን ሰው አይደለም ስትሉ ነበር። በእውነት እውነታችሁ ነው፣ ምንም ስህተት የለውም። እንግዲህ ያው መጨረሻው ሲጠበቅ የነበረ ነገር ነው። መጨረሻው ይህ ሆኗል። እሱ ሄደ መጣ፣ ቤተክርስቲያን ምንም የሚጎድልባት ነገር የለም። ነገር ግን አንድ ነፍስ ስለሆነ እናዝንለታለን፣ እናለቅስለታለን። ከእውነተኛይቱ ከቀጥተኛይቱ መንገድ ስለወጣ መንገዱን ስለሳተ እናዝንለታለን። ነገር ግን ቤተክርስቲያን ምንም የሚጎድልባት ነገር የለም። ከሱ የበለጠ ትላልቅ መምህራን የተባሉ ሰዎችም ሄደዋል። እኛ ይቀርብራን እንጂ ሁላችንም ለራሳችን ስለሆነ ቤተክርስቲያን ምንም የሚጎድልባት ነገር የለም። እናም ብዙ ማራገብ አያስፈልግም። እናንተም ኩራም ቤተሰቦቼ በዚህ ሰው ላይ እንዳልክ በተባለ በዚህ ሰው ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንቀጥል እስቲ። እንዳልክ ጴንጤ ሆነ አላችሁኝ አይደል? ማለት አሁን እኛ ኦርቶዶክሶች አሁን ምን ሊውጠን ነው? ኦርቶዶክስስ ምን ልንሆን ነው? ጉዳችን ፈላ በእውነት በኢየሱስ በጣም ያሳዝናል። ይሄ እኮ ያሳስበናል። እንደ ኦርቶዶክስም እንደ ሀገርም ያሳስበናል የእሱ ጴንጤ መሆን። እኔ እንጃ፣ እኔ ጉዳችን ፈላ። ብቻ በተለይ ራሳችንን እንጠብቅ። ክቡራን ቤተሰቦቼ እናንተም ያላችሁን ሐሳብ አስተያየት አስቀምጡልኝ። ብዙዎች እየተቀባበሉት ነው። ወንድማችን አሁንም ያው ምን እንሁን ጉዳችን ፈላ ያለ ነው። እንዳልክ ስለሄደ ምንም ይቀርባት ነገር የለም ቤተክርስቲያን። እስቲ እንቀጥል ክቡራን ቤተሰቦች። ከዛ መልካዩ ሲምባል ጸሎት አለ። በጣም የሚገርምሽ መልካዩ ሲምባል በጣም ስምኝን ሌሎችም ይስሙን። ሰላም ለዝክረ ስምከ፣ ለስም አጠራር ምስጋና ይገባል። ሰላም ለሰርተ ርስከ፣ ለራስ ጸጉሮች፣ ሰላም ለርስከ፣ ለራስህ፣ ሰላም ለገጽከ፣ ለዚህ ለግንባር፣ ገጽ ማለት ግንባር ነው። ሰላም ለቀራንይትከ፣ ለቅንድብህ። በኢትዮጵያ ቤተክርስቲያን እኮ እንጂ የተለየች እኮ ናት። ሕዋሳቱን ቆጥራ የምታመሰግን እኔ ይገርመኛል ማለት። ሰላም ለቀራንይትከ፣ ለቅንድቦች፣ ሰላም ለዓይንትከ፣ ለዓይኖችህ፣ ሰላም ለአይዛኒከ፣ ለጆሮችህ፣ ሰላም ለመላቲከ፣ ለዚህ ለጉንጭ፣ ሰላም ለከናፍሪከ፣ ለከንፈሮቹ፣ ሰላም ለአፉከ፣ ሰላም ለአፉከ ለዮሐንስ ዘሳሙ። ይገርም እኮ ነው። ዮሐንስን ለሳሙ አፍ ለዮሐንስ ዘሳሙ ዮሐንስን ለሳሙ አፍ ሰላምታ ይገባል። ለአስናኒከ፣ ለጥርሶችህ፣ ለልሳንከ፣ ለአንደበትህ፣ ለቃልከ፣ ለስትንፋስከ። ታዲያ ክርስቶስ እንዲህ ብሎ የሚያመሰግናል እንዴ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀር አይደለም የፕሮቴስታንቱ ዓለም ከኢትዮጵያ ውጭ ያሉት የኦርቶዶክስ ተዋሕዶ አማኞች እንኳን ኢየሱስ ክርስቶስን በዚህ ልክ የሚያመሰግኑ አይመስለኝም። ምኑን ቆጥረው? ሕዋሳቱን ቆጥረው። በጣም የሚገርም ሁኔታ ስትቆጥረው ጠቅላላ ለስትንፋስከ፣ ለጉሬከ፣ ሰላም ለጉሬከ በጽማ ፍቅረ ሰብ ሐማሚ፣ ስለ ሰው ፍቅር ለተጠመው ጉረሮ ሰላምታ ይገባል። ተጠምቷል፣ ጸማይኩ ተጠመው ብሏል። በመስቀል ላይ ሆኖ ከተናገራቸው ከሰባቱ አጽራ መስቀል ከሚባሉት አንዱ ተጠመው የሚል ሰላም ለክሳድከ፣ ክሳድ ማለት ይሄ ነው። ሰላም በመንበረ ክሳድ ዘተሳራረ፣ ይሄ ትከሻ አይሽ የራስ ዙፋኑ ራስ የሚቀመጥ እዚህ ላይ ነው። ይሹ ሰላም ለመትከፍትከ፣ ለዘማንከ፣ ለዚህ ለጀርባው፣ ሰላም ለዘማንከ፣ ለእንግዳከ፣ ለዚህ ለእንትን እንግዳከማ ደረት ነው፣ ለዚህ ለደረቱ፣ ለሕፅንከ፣ ለዚህ ላይዳዊከ፣ ለእጆች። የሚገርም ነው። ሰላም ለኩርናከ፣ ኩርናከ ወደ አንበሳ ዘቀጥቀጠ ኩሎን አረሰ ሰዋን እንስሳ ኩርናከ ውድ አንበሳ የአንበሳ ክንድ አድቆ የሚጥል አይደል? ዘቀጥቀጠ ኩሎን አረሰ ሰዋን እንስሳ ያን ጣዖት ሁሉ ቁጥቁጥ አድርጎ ያጠፋው እና እንዲህ አድርጋ የምታመሰግን የኢትዮጵያ ቤተክርስቲያን ምስጋና ይገባታል እንጂ አትወቀስም። ይህችን ቤተክርስቲያን ነው እንግዲህ ክርስቶስን ኢየሱስን አትሰብክም የሚሏት። በእውነት ከውዳሴ ማርያም አንድ ዜማ ልበልላችሁ። በእውነት የምትገርሙበት የሚገርም ነገር ነው። አባታችን እግዚአብሔር አምላክ ይጠብቆት፣ ቃለ ሕይወትን ያሰማልን። ስለ ቤተክርስቲያን አውርተን አንጨርስም። መቼም ቢሆን ኢየሱስ ክርስቶስን እንዴት እንደምትሰብከው ለኢየሱስ ክርስቶስ ያላት ቦታ መቼም ተናገረን በእኛ አንደበት ራሱ በእኛ በኮልታፋ አንደበት ተነግሮ የሚያልቅ ነገር አይደለም። በእውነት ክቡራን ቤተሰቦቼ አሁን ከያዝኩት እስቲ ከውዳሴ ማርያም ላይ የሚገርም ነገር አንድ ዜማ ልበልላችሁና እንመለከታለን ያለውን ነገር። ፈቀደ እግዚእ ያገዞ ለአዳም
እዙነ ወትኩዘ ልብ ወያግብኦ ሀበዘትካት መንበሩ ሳሊለነ ቅድስት ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ወደደ። ቅድስት ሆይ ለምኝልን። እንግዲህ ይህ የውዳሴ ማርያም የሰኞው የውዳሴ ማርያም መጀመሪያ ነው። ይህን ነገር ያመጣውላችሁ ዜማውንም ያልኩላችሁ ክቡራን ቤተሰቦቼ ውዳሴ ማርያም ተብሎ ተሰይሞ የእመቤታችን የድንግል ማርያም ውዳሴ ምስጋና ብሎ ተሰይሞ፣ ነገር ግን ሰኞ ውዳሴ ማርያም የመጀመሪያው ክፍል ሰኞ ውዳሴ ማርያም ላይ ድንግል ማርያም የሚል ስም የለም። በአጠቃላይ የሚያወራው ስለ ስጋዌ ስለ ክርስቶስ ለኢየሱስ ነው። የሚገርማችሁ የእመቤታችን ምስጋና ብሎ ተሰይሞ ማለት ነው። የእመቤታችን ስም የድንግል ማርያም ስም የለም። በማክሰኞ ውዳሴ ማርያም ነው ድንግል ማርያም ብሎ የሚቀጥለው ቅዱስ ኤፍሬም የደረሰው ምስጋና እና በአጠቃላይ የሰኞ ውዳሴ ማርያም የሚያወራው ስለ ክርስቶስ ነው። እና አይገርማችሁም? በእውነት የቤተክርስቲያን ነገር ይህን ነገር ጠንቅቆ የሚያውቅ ሰው ነው ስለ ቤተክርስቲያን ማውራት ያለበት። ስለ ቤተክርስቲያን አስተምሮ ጠለቅ ብሎ የገባ ሰው ነው። እናም ሁሉ ጊዜ የሚገርመኝ ነገር ነው በእውነት ክቡራን ቤተሰቦቼ አባቶቻችን ይህን አመሳጥረው ሲተረጉሙት ትደነቃላችሁ። ውዳሴ ማርያም ትርጓሜ ከሰማችሁ ሜቢ እናም ቅድስት ቤተክርስቲያናችን ስለ ኢየሱስ ክርስቶስ እንዴት እንደምትሰብክ እንዴት እንደምታስተምር በእኛ በኮልታፋው አንደበት ተነግሮ ተዘርዝሮ አልቅም። እናም ይህንን የሚያውቅ ሰው ነው የሚያውቀው፣ ውስጥ የገባ በደንብ ቤተክርስቲያንን የሚያውቅ ሰው ነው የሚያውቀው። ከውጭ ቁጭ ብሎ ድቁና ፎቶ ስለተለጠፈ ብቻ ዲያቆን ነኝ ሪልም ዲያቆን ነው ማለት አይቻልም። እናም ብቻ መጨረሻው ይሄ ነዋል እንዳልክ የተባለው ሰውዬ እግዚአብሔር አምላክ ክብርና ምስጋና ለእርሱ ይሁን። በእውነት የዚች ቤተክርስቲያን ልጆች ስላደረገን በእውነት ሌላ ቃል የለንም። ስለ ቤተክርስቲያናችን የሁላችንን መጨረሻ እዚች ቤተክርስቲያን ላይ ያድርገን። ቤተክርስቲያናችንም ይበልጥ ማወቅ አለብን ብዬ አስባለሁ። ክቡራን ቤተሰቦቼ የሚሰማችሁን ስሜት እናንተም ኮሜንት ላይ አስቀምጡልኝ። እንቀጥል እስቲ። አሁን ምን በሻሸቅበት ዘመን አይደለም። አሁን እንደ ድሮ በቃ አንተ ጌታ አልገባህ ምናምን ጌታን ተቀበለ የምትፎክርበት ዘመን አብቅቷል። አሁን እንደዛ አይቻልም። አሁን ግላጭ ነው። በዛ ላይ ደግሞ በአስረጅ ነው። የቲክቶክ በጣም እንደውም ጥሩ ጎኑ ቪዲዮ ከፍተ መጽሐፍ እያሳየ ነው የምትሄደው። አሁን በቃ ቀረ ይሄ ዝም ብለህ አንተ መተተኛ መሪ ጌታ እንደዚህ ምናምን እያሸማቀቅኩ ምናምን በዚህ መንገድ ጌታን አከብረዋለሁ ፍጹም እነሱ እውነተኛ አምድ ላይ ከቆሙ እንደውም እኮ ዲስኮርሶች መለመድ አለባቸው። ትልልቅ የፕሮቴስታንት ስኮላሮች ከትልልቅ የቤተክርስቲያን መምህራን ጋር ለምን ዲስኮርስ ያደርጉ? ከዛ አመሰግናለሁ ብለን አንጨርስ። ትምህርቶቻችን ሲፈተሹ ከመጽሐፍ ቅዱስ አንጻር፣ ከሐዋርያዊ ትውፊት አንጻር፣ ከሐዋርያዊ አስተምሮት አንጻር፣ ከቀደምት ክርስቲያን አባቶች ትምህርት አንጻር እስቲ ይፈተሹ ትምህርታችን። ምንም ሳንሰዳደብ ምንም ሳንበሻሸቅ እስቲ መጽሐፍቶች ይገለጡ። ከዛ ሰው እውነታውን ይረዳ። ይሄን አይፈልጉትም አብዛኞቹ። ለምን? የቆሙበት አውድ ጤነኛ አይደለም። ክርስቶስ ለኔ መምህሬ፣ አባቴ፣ በለመለመ መስክ የሚያሰማራኝ፣ በረፍት ውሃ የሚመራኝ፣ የዘላለም እረኛ ጠባቂ፣ ከኋላ የምከተለው እንደ ምርኩዝ የጸናልኝ አለቴ፣ እናቴ፣ አባቴ፣ ዘመዴ፣ ያየብኝን ያላሳየብኝ ጌጤ፣ ሁሌ የምመካበት የዘላለም ገዢ ነው። በጸጋው ድኛለሁ። ምን ማለት ነው በጸጋው ድኛለሁ? እንዴ በዕለተ ዓርብ ሄዳን እኛ በሕግ ጠብቀን ነው ብለናል ወይ? ጥያቄውን ላንሳ። እናንተ አመፀኞች ከእኔ ወግዱ ያላቸውን ኢየሱስ ክርስቶስ ወደ ገሃነም የላካቸው እንደውም በቁጥር የሚበዙት እነሱ ናቸው አይደለም? እነሱ ናቸው እኮ የሚበዙ። ለእነሱ በዕለተ ዓርብ የማዳኑን ሥራ ፈጽሞላቸዋል? አልፈጸመላቸው? አላዳናቸውም? በዕለተ ዓርብ አድኗቸዋል። ለምን ወደ ገሃነም ላካቸው? የራሳቸውን ድርሻ ማን እስከ መጨረሻው የሚጸና እርሱ ይድናል። እስከ ሞት ድረስ የታመንኩን የሕይወትንም አክሊል እሰጣለሁ። ቅድም እንዳነበብነው ደግሞ ደጋግ ሰዎች ስራቸው ይከተላቸዋል ተብሎ ተጽፏል። በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። ወደ መንግሥተ ሰማያት ካልገባ ወዴት ነው መግቢያው? ሰው መንግሥተ ሰማያት ካልገባ የት ነው የሚገባው? ገሃነም ነው የሚገባው። ቃለ ሕይወትን ያሰማልን። ጌታ ሆይ ያለ ኢየሱስ ያለ ሁሉም ወደ መንግስት ሰማያት አይገባም። በእውነት ወንጌል እኮ ይገርማል። አንዳንዴ ዘመናችን ላይ ያለው ነገር ሁሉ ቁልጭ አድርጎ ያሳያል።
እግዚአብሔር አምላክ ቃልዮትን ያሰማልን። እስከ መጨረሻው ድረስ እንድንጸና መድኃኔዓለም በዚች እምነት እስከ መጨረሻው ድረስ እንድንጸና የሱ የተቀደሰ ፈቃዱ ይሁንልን። ዙሪያው ገደል ሲሆንባችሁ እንዲህ ብላችሁ መጠየቅ ትችላላችሁ። ጌታ ቤተክርስቲያን ብር ብላችሁ የሚያስጨንቅ ነገር ወሬም ይሁን መከራ ስትሰሙ ቤተክርስቲያን ቀጥ ብላችሁ ሄዳችሁ እኔ ያለ ብርሃን ነኝ፣ እኔን የሚከተል ሰው ጨለማን አያይም ብለሃል። ጌታዬ ኢየሱስ ክርስቶስ ሆይ ለልቤ ብርሃን ስጠው፣ የጨለመውን ሕይወቴን ግፈፍልኝ ብላችሁ 12 አቡነ ዘበሰማያት ደግማችሁ ብትሄዱ ግፈፍ ያደርግላችኋል። ክርስቶስ ብርሃን ቃሉ አይታጠፍም። እሱ የሚፈልገው የሚያምነው ብቻ ነው። ስለዚህ በቸገረን ሰዓት በእርግጥም ብርሃናችን ክርስቶስ ነው። ስለዚህ ወደ እሱ መሄድ አለብን። በከፋን በጨነቀን ዕለት በጨነቀን ጊዜ ወደ ቤተ ክርስቲያን እንሩጥ፣ እንገስግስ፣ አቡነ ዘበሰማያት እንድገም። አባታችን እግዚአብሔር አምላክ ቃልዮትን ያሰማልን። ክቡራን ቤተሰቦች ሲጨንቃችሁ አንዳንዴም በጣም ዲፕሬሽን ውስጥ ስትገቡም ሲጨንቃችሁ ምንድነው የምታደርጉት? ሐሳብ አስተያየታችሁን የምታደርጉትን ነገር ኮሜንት ላይ አስቀምጡልኝ። ቀጥሎ የምንመለከተው ክቡራን ቤተሰቦቼ ወጣቶች ያስነሱት ማዕበል ይህንንም ማን ያዘዋል እሸቱ ይመራዋል ያልኳችሁ ነገር ነው። እስቲ በጥሞና እንከታተል ያሉ ነገሮችን የማናገሩን ቪዲዮ። በጭፈራ በመጠጥ በሲጋራ በዳንስ በፊልም የፈለከውን ሰላም ካላገኘ ለምን በቅዳሴ አትሞክረውም? ብሮ አስቀድሼ ከፍቶኛል። ተደብሬ ተጨንቄ ቤተክርስቲያን ገብቼ ከቅዳሴ ስመለስ ሁል ጊዜ ሰላም ይሰማኛል። አንዳንድ ክርስቲያኖች ግን ይጠይቃሉ፣ ለምንድነው ቅዳሴ በግዕዝኛ የሆነው? ለምን በአማርኛ ሆነው ሁላችንም ያልተረዳ ነው ይላል። ለምንድነው የእንግሊዝ ፊልም ሙዚቃቸው፣ ጭፈራቸው፣ እግር ኳሳቸው በአማርኛ ያልሆነው የማትሉት? ሁላችሁም ትከታተላላችሁ አይደለ? እቺ ቤተክርስቲያን እጅግ በጣም ጥንታዊ ናት። በአማርኛ ልረዳ ካላችሁም እንኳን ግን በጣም ቀላል ነው። ላሳያችሁ። ለምሳሌ ይሄ የቅዳሴ መጽሐፍ ነው። 14ቱም ቅዳሴዎች አሉበት። በግዕዝ፣ በአማርኛ፣ በእንግሊዝኛ እንደፈለጋችሁት መረዳት ትችላላችሁ። ለምሳሌ እኔ ቢሮ ያለው ቦሌ መድኃኔዓለም አካባቢ ነው። እዚህ ቤተክርስቲያን መጥታችሁ ብታስቀድሱ ስክሪኖች አሉ። ተንሥእ ጸሎት ማለት ለጸሎት ተነሱ ማለት እንደሆነ በግልጽ ያሳያችሁ። መማር ከፈለጋችሁ ነፍሳችሁ እንድታደግ ከፈለጋችሁ ሁሉም አማራጮች አሉ። እቺ ቤተክርስቲያን ጥንታዊ ስለሆነች ቋንቋ ጥንታዊ ስለሆነ በውስጥ ያለው ስርዓት የጥንት አባቶች ከሐዋርያት የወረሱት ስለሆነ የሚቀየር አይደለም። ወንድማችን ማን ያዘዋል እናመሰግናለን። ትልቅ ነጥብ ትልቅ ፖይንት ነው ያነሳው። ክቡራን ቤተሰቦቼ ማን ያዘዋል ያው ሞቲቬሽናል ስፒከር ነው። በውጪ በሚሰራው ነገር ልንስማማም ላንስማማም እንችላለን በሚያነሳቸው ሐሳቦች ማለት ነው። ነገር ግን እዚህ ጋር ያነሳው ነገር ሁላችንም የሚያስማማ ነገር ነው። በተለይም ስለ ወጣቶች ከሱስ ከሲጋራ ከተለያየ ሱሳሱስ ስለመለቀቅና ወደ ቤተክርስቲያን ስለመቅረብ ያነሳው ሐሳብ የሚደገፍ ሐሳብ ነው። ይህንንም ነው እሱ የመራው ነው ብዬ ያልኳችሁ። ያው ተጽዕኖ ፈጣሪም ሰው ኢንፍሉዌንሰርም ሰው ስለሆነ ነው። እስቲ ቀጥሎ ብዙ ወጣቶች በእውነት ማዕበል ተነስተዋል ያልኳችሁ ነገር እንመለከታለን። በተከታታይ ያሉ ቪዲዮችን እስቲ መለስም ወደ ኋላ የማይኔ ካንተ ሌላ አልፈራም የጠላትን ዛቻ አድነኝ። ይህ ደግሞ ሌላኛው ወንድማችን ሱስ ውስጥ የነበረ ያጨስ ይቅም የነበረ ወንድማችን አልመለስም ወደ ኋላ የማይኔ ካንተ ሌላ እህታችን ሌላኛው ናት። አልፈራም የጠላትን ዛቻ አድነኛል አንተ ብቻ ሞተህልኛል አንተ ብቻ ምን ሊለውጠው ያንተን ውለታ ይሄ ነው ምን ሊቀይረው ያንተን ስጦታ ለዘላለም ታትሞ ሚኖር ማን ይስተካከላል ጌታ ያንተን ፍቅር። በእውነት ክቡራን ቤተሰቦቼ ኦርቶዶክሳውያን የተዋህዶ ልጆች ሁላችሁም ይህንን የምትመለከቱ በእውነት ጥሪ ቀርቦላችኋል። ይህንን ማዕበል ይህንን የለውጥ ጉዞ ተቀላቀሉ ባካችሁ። በተለያየ ሱስ በተለያየ ጭሳጭስ ውስጥ ያላችሁ በማጨስ በመቃም በዝሙትም በተለያየ ሱስ ውስጥ ያላችሁ እባካችሁ
ወደዚህ ወደ ቅድስናው ወደ ንጽህናው ህይወት እባካችሁ ተመለሱ። ኦርቶዶክሳውያንን መቃም፣ ማጨስ፣ መጠጣት አይገልጸንም። በእውነት በፍጹም ይህ መገለጫችን አይደለም። እናም አንዳንድ የሚባል ነገር አለ። ምክርና ቡጢ ለሰጪው ቀላል ነው ይባላል። ስናገረው ስንመክር ቀላል ይመስላል። ነገር ግን ከዛ ነገር ለመውጣት በጣም ሊከብድ ይችላል። ነገር ግን እኛ ፈቃደኛ ከሆነን የድርሻችንንም የበኩላችንንም ነገር የምንወጣ ከሆነ ማለት በቃ ከዛ ነገር ለመውጣት እንሞክር። በዛ ሙከራችን ላይ ደግሞ እግዚአብሔር ይጨምርበታል ብዬ አምናለሁ። ወላዲተ አምላክም ትረዳናለች ብዬ አምናለሁ። እዛ ሱስ ውስጥ ያለን በአንዴ ተፈናቅሎ መውጣት በጣም ከባድ ነው። ሁላችንም እናውቃለን። የሆነ ሱስ ውስጥ ከገባ በኋላ በአንዴ ለመውጣት በጣም ይከብዳል። ነገር ግን ስንሞክር እግዚአብሔርም ይረዳናል ብዬ አስባለሁና ወጣቶች እባካችሁ ይህንን ማዕበል ይህንን ነገር ተቀላቀሉ። ይህንን ቻሌንጅ ተቀላቀሉ። እግዚአብሔር የተቀደሰ ፈቃዱ ይሁንልን። በተረፈ ጆሮ ያለው ይስማ ተብሏል። ስማ እርሱ ጌታ ነው፣ የጌቶችም ጌታ ነው። ቅድስት ቤተክርስቲያን እንዲህ ብላ ነው ያስተማረችን። እንግዲህ እንዳያችሁት በእውነት አሌት ዩቲዩብ ላይ በደንብ ታውቁታላችሁ ብዬ አስባለሁ። ሌሎችም ብዙ ወጣቶች ያው ነጠላቸውን የለበሱ መንፈሳዊነትን እያስፋፉ ይገኛሉ። ሁሉም በተቻለው ነው በሚቻለው አቅም እና ሱሳሱስ ውስጥ ያላችሁ በድጋሚ ልበላችሁ የተለያየ ህይወት ውስጥ ያላችሁ እባካችሁ ለመውጣት እንጣር ነው በቃ። እዛ ጥረታችን ላይ የመድኃኒዓለም እጅ ይጨመርበታል ብዬ አስባለሁ። እኛ ከመኮርን እግዚአብሔርን በጸሎት ከተየቅን እሱ ይረዳናልና ቢቻላችሁ ከዚህ ቪዲዮ በኋላ ይህንን ነገር ለማቆም ብታስቡበት ብዬ ወንድማዊ ምክሬን አቀርባለሁ። አንዳንዴ እንደዚህ እናደርግ የለ መንፈሳዊ ሆነን እኮ መታየት አንፈልግም። ነጠላችንን ቦርሳችን ውስጥ እጥፍ አድርገን ከተን የት ነው የምትሄጂው? አይ እዚሁ ነኝ ብለን የምንሄድ ሰዎች አሉ። መጾማችን ለትትና ተብሎ አይደለም ስለምናፍርበት አንዳንዴ እንደ ኋላ ቀር ላለመታየት በማተቡ የሚያፍር አሁን እግዚአብሔር በእኛ ሳያፍራውን እኛ በሱ ማፈር አለብን? እስቲ እግዚአብሔር ያሳያችሁ። አሁን እኛ በሱ ልናፍር ማለት እሱ እርቃኑን ለመሰቀል አላፈረም። ስለኛ የእሱ ተከታይ መንፈሳዊ መሆን የሚያሳፍረው ሰዋል ሌሎች ሰዎች ፊት እንዳይዘብቱበት የዛኔ የክርስቶስ ተከታይ ሆኖ መታየት ያስንቃላ። እንዴ አንተ ምሁር አይደለ ከአንድ የገሊላ ናዝሬት ከሱ ጋር ተከተለ እንዳይሉት ማለት ነው። ያስንቃል። ጸሎት ስናረግ የሚንቁ ለማማተብ በአደባባይ እኮ ሰው ባርኮ ለመብላት የሚያፈርሰዋል። ግራ ቀኝ አይቶ እንዲህ ይላል። ወነጸረ ሙሴ ለፌው ለፌላል። ሙሴ ግራ ቀኝ አይቶ ሰው ገሏል። እንደው ተመልካች እንዳይኖር ለማማተብ የሚያፍራል። መንፈሳዊ መስሎ ነጠላውን ለመልበስ ሲያስቀድስ ለመታየት የሚያፈርሰዋል። እግዚአብሔር ልቡናችንን ይመልሰው። ኒቆዲሞስ አፈረ። አያችሁ ወደ ክርስቶስ መጥቶ በጨለማ ሊማር ክርስቶስ አሁን ለምን ቀን ላይ መጣ አላናገርከኝም? እስቲ አሁን ለምንድን ነው በማታ የመጣው? አፈርክብኝ ማለት ነው አላለው። ያውቃል አያውቅም? አላሸማቀቀው። አፍረንበት ብንመጣም የሚቀበለን አምላክ ነው። እንዳፈርንበት እያወቀም ይቀበላል። ቃልዮትን ያሰማልን። በህይወታችን ውስጥ እግዚአብሔር ከእኛ የሚጠብቀው ትልቅ የሆነ ቅድስናን አይደለም። ባለችን አቅም በትንሹ ለእግዚአብሔር እንታመን። በቃ በትንሹ ሳንንቅ ይችንማ ምን አትበል ሳንል ማለት ነው። በእሷ ለእግዚአብሔር እንታመንና ከዛ በኋላ እግዚአብሔር ደግሞ በብዙ ሲሾመን ደግሞ እናያለን። እዚሁ በህይወታችን ውስጥ እያለንም ኦኬ። ለምሳሌ ምንም የማይጸልይ ሰው በቀን አንድ መጸለይ ቀላል ነገር ሊመስሎ ይችላል፣ ግን በጣም ትልቅ ነገር ነው። ምንም የማትጸልይ ለምሳሌ ማንጸልይ ወንድምቶች ካለን ስለዛ እንደዚህ እናድርግ። አንዴ ብቻ እንጸልይ እስቲ በቀን እሷን እንጀምር። አንዴ ብቻ እሱም አጠር ያለም ጸሎት ይሁን። ኦኬ በቀን ውስጥ ምንም የማይጸልይ ሰው ኦፍኮርስ ሊኖር ይችላል። ብዙዎቻችን ላንጸልይ እንችላለን። የማንጸልይ ከሆነ ተወዳጆች በቀን አንዴ ብቻ አጠር ያለች ጸሎትም ትሁን። ውዳሴ ማርያም በጣም አጭር ጸሎት ነው። ኦኬ ውዳሴ ማርያም በጣም አጭር ጸሎት ነው። ቢረዝምብህ እንደው ለምን አባታችን ወይንና ጸሎተ እግዝእትነ ማርያምን ለምን አይሆንም? ሉቃስ ወንጌል ምዕራፍ 1 ላይ ያለውን ማለት ነው። እሱን ለምን አይሆንም? ስትጸልይ ብቻ ጥድፍ አንበል።
በጣም ተረጋግተን የምንጸልየውን በጣም እያወቅ ነው በስነ ስርዓት ረጋ ብለን ኦኬ መጸለይ። ልክ ለምሳሌ አባታችሁን ይስትል አትበል ኦኬ ማለት በተለይ ብቻን እየጸለይክ ከሆነ ኦኬ ብቻን እየጸለይክ ከሆነ ማለት ነው። ብቻን እየጸለይክ ከሆነ በጣም ተረጋግተ ኦኬ አባታችን ሆይ በሰማያት አባታችን ሆይ በለራሱ ስለ አባትነቱ የተወሰነ እያሰብክ በሰማያት የምትኖር ክብሩን እያሰብክ በሰማያት ካለ ከፍታውን የሚያሳያል። ኦኬ ስምህ ይቀደስ ስሙን ስለመቀደስ እሱን እያሰብክ መንግስት ትምጣ መንግስቱን ይመናፈቅ እየናፈቀው እሱ በደንብ አእምሮውን እሱ በደንብ እያሰላሰልከው እንደዛ ጸልይ። አንዲት አባታችን ሆይ በጣም ፓወርፉል ጸሎት ነች። አንዲቱ አባታችን ሆይ በጣም ፓወርፉል ታላቅ ኢየሱስ ነው ጸልዩ ያለው ያንን ጸሎት ጌታችን ያስተማረን ጸሎት ስለሆነ በጣም ታላቅ ጸሎት ነው እና በቀን አንዴ አጭር እችን ጸሎትን ቢሆን ይጸልይ። ከዛን እሱን እያደረጋችሁ ለተወሰነ ጊዜ ሂዱ አንዴ እንኳን እየተጸለየ ማለት እና ልክ በዚህ በጥቂቱ ስትታመኑ የተሰጣችሁ ጸጋ ይሄን እንድትጸልዩ ማድረግ የሚችል ጸጋ ነው። ወንድማችን አክሊል እግዚአብሔር አምላክ ይስጥልን። ቀጥሎ የምንመለከተው ክቡራን ቤተሰቦች ርዕስ አድርገን የተነሳነው ቪዲዮ ነው። አርቲስት ሜላት ነብዩ ቤቷ ላይ የተገኘው ነገር ብዙዎች እጅግ በጣም እንዲወዷት አድርጓታል። እስቲ ያለው ነገር ምንድነው የሚለው እንመልከት እስቲ። ያው ከመውጣታችን በፊት ግን ያው ሁሌ ለመድኩት ነገር ስለሆነ ምን ለመድሽው? ያው ቀናችንም ስራችንም እንዲባረክ ጸሎት ማድረግ አለብን። ኦኬ ዛሬ ጸሎተኛ ያያረጋለሁ ይልኩኝ እሰይ አብሬን ጸሎት ማድረገው አዎ በጣም አሪፍ። እሺ ጫማህን ዝጋልክ። እሺ ሰላም አለን። ሰላም አለን። ደስ ስሜት አልተሰማም። ደስ የሚል ስሜት ነው የተሰማኝና ከዚህ በኋላ ለሚኖረን ጊዜ በጣም አሪፍ ነገር ነው። ሰው ብዙ ጊዜ እዚህ አሁን ላይክ ጸሎት አድርገሽ ለመውጣት ብቻ ነው ወይስ ሌላም ጊዜ መተሽ ድብቀት ያለሽ እንደዚህ አይነት? አሁን ለመውጣት ብቻ ሳይሆን ቤት ውስጥ በምልበት ሰዓትም የጭንቅ በሚለኝ ሰዓትም ማመስገንም በምፈልግበት ሰዓት የኔ መደበቂያ ቦታ ናት። መልስ የማገኝበት ቦታ ናት። እረፍት ሰላም የማገኝበት ቦታ ነው። ምሳሌ ጠይቄው አደረገልኝ የምትይው ነገር? እግዚአብሔር ይገርማል። ጠይቄው ብቻ አይደለም ሳስበው ነው ያደርግልኝና በእውነት እና እግዚአብሔር ለኔ ያዳላል እላለሁ ሁሌ ያዳላል እላለሁ። ፍቅሩ በጣም የበዛ ነው እላለሁ። በእርግጥ ሁላችንም ነው የሚወደን። ሁሉም ሰው እንደዛ ሚል ይመስለኛል እና ሁላችንም ልጆቹ ነን። የማንም እንጀራ አባት አይደለም። ግን የኔን ስሜት አይደለም የምናገረው ያዳላል ስል አንዳንዴ ከአቅሜ በላይ ስለሚሆንብኝ ነውና እግዚአብሔር ይመስገን። በጣም ደስ ይላል። አሁን አንቺ እግዚአብሔር የምታመሰግኝበት መንገድ ወደ ህይወትሽ የመጣውን በረከት ስትቆጥሪ ምናምን እና ውጭ ሆኖ ሰው ሲያይ በጣም የተለያየ ነገር ነው። ውጭ ሆኖ ሰው ሲያይ የሆነ የነበረሽ እንደዚህ ሆንሽ ምናምን የሚመስለው ሰው ይኖራል። እኔ እስቲ ቁጭ ብለሽ ነው ያያት በጭራሽ። ምክንያቱም ያው ፌል ማድረግ መውደቅ መነሳት ሁላችንም ህይወት ውስጥ አለ። እኔ እንዲህ ስልክ አልጋ ባልጋ ነው ህይወት እያልኩ አይደለም። ግን ቅድም እንዳልኩ እግዚአብሔርን ስትደገፈው ግን ይሄ ከባዱንም ጊዜ ለበጎ ነው የሚለውን ነገር እሱ ይሰጥሃልና የመንፈስ ጥንካሬ ይሰጥሃል። ስለዚህ መሰበር የሚባል ነገር ወደ አንተ ውስጥ አይመጣም እና ለሰውም መግለጽ የምፈልገው ነገር አልከፋኝም፣ አልተሰበርኩም። እንደውም በተሻለ ኢነርጂ በተሻለ መንፈስ እየመጣሁ ነው ያለሁት ወደ አርቱም በብዙ ነገር እና በስራዬ በሽቶም በጭራሽ አልተከፋም። ስለሁሉም ነገር እግዚአብሔር ይመስገን። አንተም ግልጽ ላለው አልተከፋም፣ አልተሰበርኩም። በጣም ደስ ይላል። ለዛ ነው አሁን መጥቼ ሳይ የተሰማኝና አሁን አንቺ እግዚአብሔር ለኔ ያዳላ እንደዚህ ሆኜ ተደስቼ ህይወቴ እንዲሆን ስትይ ከዛ ውጭ ላይ የሚታየው ነገር ደግሞ በተለያየ ምክንያት
በቃ የሆነ የከፋሽ የደበረሽ የሚመስለው ነገር አለ፣ ግን ለካ ብዙ በረከት አለ ስላየሁ በጣም ሰው ለኔ ካለው ፍቅር በጣም ያሳዝኛል። ብዙ የሚጻፍልኝ ነገር አለ ምናምንና የከፋኝ የተሰበርኩ ነው የሚመስላቸው ምናምን ያው ከሚሰማው ነገር ነው። ውጣ ወረድ እንደነገርኩላችሁ ህይወት ውስጥ አለ አይነት ይለያይ እንጂና አሁንም ደግሜ መናገር ፈልገው አልተከፋውም፣ አልተሰበርኩም። ያዘንኩባቸው ጊዜያቶች ነበሩ ኦፍ ኮርስ እንደሰው፣ ግን እግዚአብሔርን ተደግፌ አልፌያለሁ እሱን ጊዜ። ነገም የሆነ ነገር ሀፕን ሊያደርግ ይችላል። ህይወታችን እኮ ሁሌ ፈተና አለ፣ ደስታ አለና ነገም እሱን ተደግፌ ነው ማልፈው። በጣም ደህና ነኝ። ይሄን ማስተላለፍ የምፈልገው በጣም አሪፍ። እኔም ነው ሜሪ በገና ይሁ የማን ነው ስጦታ ነው? ይሄ ስጦታ ነው የተሰጠኝ። ያው ከጎንደር ትልቅ ጉባኤ ነበርና ዘይ ክብር እንግዳ አድርገው ጠርተው ነበር። ለዛ ነው ከዛ ነው የሸለመው። እሺ ስጦታ መጣ። ከዛ ደግሞ ችሎታው እስከ የት ነው ትችያለሽ? አልችልም፣ ግን አሁን ነገ ቅዳሜ ነው አይደለ? ነገ መምህር ኤርሚያስ ይባላል። ከነገ ጀምሮ ቤት ውስጥ የመጣ ትምህርቱን ልጀምረው ነው። የበገና ትምህርት ልጀምረው። ተመልካቾች እንግዲህ በሚቀጥለው ሜሊ ያው በገና እየተጫወተች እየደረደረች ነበር። በገና መደርደር ነው የሚባለው። እየደረደረች እንገናኛለን። ይህ ነው እንግዲህ ክቡራን ቤተሰቦቼ፣ በእውነት እኔ እምባዬ መጣ ማርያምን። ስለ አርቲስቷ በተደጋጋሚ በጣም ብዙ ነገሮችን ነው ስንሰማ የነበረው። በተለይ ለሚዲያ ቀረብ ብላችሁ ያላችሁ ቤተሰቦቼ ሁላችሁም ታውቃላችሁ ብዬ አስባለሁ። የተለያየ ነገር ነው የሚነሳባት አርቲስቷ ላይ። ነገር ግን ቤቷን አሁን እንዲህ ጎብኝተናል። ያላትን የመንፈስ ጥንካሬም በሃይማኖት ያላትንም ጽናት በእውነት ያስቀናል። እጅግ በጣም የሚገርም ነው። በጣም የሚያስቀና መንፈሳዊ ህይወት ነው። ሁላችንም በእውነት ሁላችንም ቤት የጸሎት እንዲህ አይነት የጸሎት ቤት ግዴታ ያስፈልገናል። መጨነቅ፣ መጠበብ፣ በጣም ዲፕሬሽን ውስጥ መግባት ሁሉም ሰው የሚያጋጥመው ነገር ነው። ምንደበቅበት ወደ ውስጥ ገባ ብለን እግዚአብሔርና እኛ የምናወራበት ቦታ ግድ ይለናል። ቤታችን ላይ እንደኔ ተከራይታችሁ ካላችሁም የሆነ በመጋረጃ ነገር ጋረድ አድርገን እንዲህ አይነት የጸሎት ቤት ግድ ይለናል። የራሳችንን ቤት እስክንሰራ ድረስ ማለት ነው እግዚአብሔር ፈቅዶልን የጸሎት ቤት አስቡበት፣ እናስብበት። የጸሎት ቤት ግድ ይለናል። ከአርቲስቷም የምንማረው ነገር ይህን ነው። እጅግ በጣም ነው ደስ ያለኝ በእውነት። መንፈሳዊነትን እናስፋፋ፣ ከሱስ ዓለም እንውጣ፣ ከእግዚአብሔር ጋር ያለንን ነገር በደንብ እናጠናክር። ምንም የሚያስጨንቀን ነገር አይኖርም በእውነት። እግዚአብሔር ከኛ ጋር የሚሆን ከሆነ ሰው ይመጣል ይሄዳል። እግዚአብሔር ግን አጣችሁ፣ አገኛችሁ፣ ከሳችሁ፣ ወፈራችሁ፣ ጠቆራችሁ፣ ቀላችሁ ብሎ ጥሎን የማይሄድ አምላክ ነው። ሁልጊዜም አብሮን ያለ አምላክ ነውና ከእግዚአብሔር ጋር ብንጣበቅ ይሻለናል። ወደ እግዚአብሔር ብንመለስ ይሻለናል ነው ዋና የዛሬ ቪዲዮ መልእክት። ክቡራን ቤተሰቦቼ ሐሳብ አስተያየታችሁን እናንተ አስቀምጡ። እናም የዛሬው ቪዲዮ ክቡራን ቤተሰቦቼ ይህንን ይመስላል። በጣም ብዙ ነገር እንደተማራችሁበት፣ ብዙ ቁም ነገሮችን እንዳገኛችሁበት እርግጠኛ ነኝ። ሐሳብ አስተያየታችሁ የተሰማችሁን ስሜት የትም ቦታ ይዛችሁ አትሄዱ፣ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁ እስከ ፍጻሜ ድረስ ስለተከታተላችሁ በጣም አመሰግናችኋለሁ። ቅድም ያልኳችሁ እንዳትረሱ፣ ሰከንድ ቻናሉን እየገባችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም የምንባረክበት ከዚህ የበለጠ ብያችኋለሁ። ከዚህ ከኦርቶዶክስ ቲቪ የበለጠ ቻናል እንደሚሆን እርግጠኛ ነኝ። ብዙ ስራዎችን ለመስራት አስቤበታለሁና እየገባችሁ ሰብስክራይብ አድርጉ። ይህንን ኦርቶዶክስ ቲቪን ሰብስክራይብ አድርጉ። በቀጣይ ቪዲዮ እግዚአብሔር ፈቅዶልን እስክንገናኝ ድረስ እኔ ዲያቆን ኃይለ ሚካኤል ነኝ። ደህና ሁኑልኝ፣ ደህና ቆዩልኝ። Sky.